ጣናቢት ደብረ ማርያም ትባላለች። የተመሰረተችው በ12ኛው ክፍለ ዘመን በአፄ ይኩኖ አምላክ ነው። መስራቹ አቡነ ታዲዎስ ይባላሉ። ሰሜን ሸዋ ገረቡልጋ ሀገራቸው። በጣና ውስጥ ያሉት ሁሎችም መስራቾች ሰሜን ሸዋ ገረቡልጋ እየመጡ የመሰረቷቸው ለደብረ ማርያም አቡነ ታዲዎስ ናቸው። መስራቹ ቤተክርስቲያኗን ሰርተው እንደጨረሱ ሲገለገሉባቸው የነበሩ ከተለያዩ አበቦች ተጨምቀው በሸንበቆ ብር በእስክሪብቶ ዲዛይን ተጠቅመው ከፍየል ቆዳ ተፈቅፍቀው የተጻፉ ብራና መጽሐፎች አሉ። እያንዳንዳቸው ገላጭ ስም ስላላቸው እያነበብን እናያለን። በጣና ውስጥ ያሉት ቀደምቶች 7 ናቸው። 7ኛዋ ደብረ ማርያም ናት። ደብረ ማርያም የተመሰረተችው በ12ኛው ክፍለ ዘመን በአፄ ይኩኖ አምላክ ነው። ሌሎች በ13፣ 14 ነው የተመሰረቱ። ያው ቤተክርስቲያኗን ሰርተው እንደጨረሱ ሲገለገሉባቸው የነበሩ እነዚህ የተለያዩ ቅርሶች አሉ። ከመጀመሪያው ጀምረን እናያለን። ይሄ የምታዩት የደንጋ ደወል ነው። የብረት ደወል ከመገኘቱ በፊት የደንጋ ደወሎች ሲገለገሉበት ነበር። ይሄ ደግሞ የብረት ደወል ከመጣ በኋላ። እነዚህ አትሮኖስ ናቸው። አትሮኖስ ማለት የመጽሐፍ ማንበብ የነበሩ ናቸው። ከቆዳና ከብረት የተዘጋጀ ነው። ይሄ ከብር የተሰራ አትሮኖስ ነው። እቺ የአባታችን መቋሚያ የነበረች ናት። መስራቹ የአቡነ ታዲዎስ ማለት ነው። እነዚህ ነገስታት የሰጧቸው የነገስታት ልብሶች ናቸው። አፄ ዮሐንስ፣ አፄ አምደ ጽዮን፣ አፄ ኃይለሥላሴ የሻለቃ በላይ ተሰማ የሚባል ነገር ያው የሰጡት የነገስታት ልብሶች ናቸው። መስራቹ እኒህ ናቸው። አቡነ ታዲዎስ ማለት ቤተክርስቲያኑ የመሰረቱት አባት እኒህ ናቸው። አቡነ ታዲዎስ ማለት የአቡነ ተክለ ሃይማኖት የአጎት ልጅ ናቸው። በእድሜ አቡነ ታዲዎስ ይበልጣሉ። የቆብ አባታቸው ግን አቡነ ተክለ ሃይማኖት እንደነበር ገድሉ ያስረዳል። ቤተክርስቲያኗን ሰርተው እንደጨረሱ ሲገለገሉባቸው የነበሩ እነዚህ የተለያዩ ብራና መጽሐፎች አሉ። እያንዳንዳቸው ገላጭ ስም ስላላቸው እያነበብን እናያለን። ወደ መስቀሉ ታሪክ ሲገባ የብር መስቀል አለ፣ የነሐስ መስቀል አለ፣ የእንጨት መስቀል አለ፣ የብረት መስቀል አለ። የአባታችን መስቀል እጅ ናት። ትንሿ በሽ መስቀል 5 ቦታ አስነስተውበታል። 30 ግበል በመርፌ ቀዳዳ ጸልየው አሾልከውበታል። እሳቸው በሕይወት አሉ። ገዳሙን የረገጠ እስከ 7 ትውልድ ምሬልሃለሁ ተብሎ ቃል ኪዳን ተሰጥቷቸዋል። ገዳሙ መርገጣቸውን ትልቅ በረከት ነው። ገዳሙ እንደሚታወቀው በ4 ወንገድ ባሕር የተከበበ ስለሆነ እንደዚህ ጎብኙ ካልሆነ ሌላው ህብረተሰብ መመስጠት ስለማይችል ቤተክርስቲያኑ ከተሰራ 905 ዓመት አስቆጥሯል። ከዕድሜው ብዛት እያፈሰሰ አሁን ጥገና እየተደረገለት የውስጡ ጥገና ተጠናቆ የውጭ ጥገና የጭቃ ተኩስ ይቀረዋል። እንግዲህ በእግዚአብሔር ዘንድ 1 ብር ቢሆን ዋጋ አለው። ከቻላችሁ እዚህ ካሳፍር ታስገባላችሁ። መስቀላቸው ልጅነት እነዚህ ከዚህ ጀምራችሁ ማለት ነው እያነበባችሁ ልጁ ግልጽ ያልሆነ አይ መስቀሉ መስቀላቸው የሚቻል ከሆነ የሚለው መስቀሉ አይወጣም። እዚህ የሰሩት ቤተክርስቲያን አለ። ከዚህ ከደብረ ማርያም ውጭ በዛን ጊዜ ነበር ያው የሰሩት በዛን ጊዜ የሰሩት 12 ቤተክርስቲያን አለ። እዚህ አካባቢ ነው። አይ ውጭ ነው። የሴቶች ገዳም ግን ይሄኛው ውስጥ ነው። አሁን የገባ ፈልሶ ቆይቶ